ሰላም ውድ የኢየሩስ ቢቲ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ። በአዲስ ተፈጥሯዊ የፌስ ማስክ ውህድ ማለት ነውና ይህንን ቪዲዮ እየተከታተላችሁ ያላችሁት የኢየሩስ ቢቲ ዩቲዩብ ቻናል ቤተሰብ አይደላችሁ? ሰብስክራይብ፣ ሼር እና የደወል ምልክቷን በመጫን ቤተሰብ ይሁኑ ላለው እናም ይህንን የፌስ ማስክ በምንጠቀምበት ጊዜ የሞቱ የቆዳ ሴሎቻችንን በማስወገድ ጥርት ያለ የፈካንና የለሰለሰን ቆዳን ይሰጠናል ማለት ነውና ውጤቱን እናንተም ተጠቅማችሁ የምታዩት ይሆናል ማለት ነው። እናም እንደምታዩት እዚህ ጋር ውህዱን ለማዘጋጀት ማር አለኝ፣ እርጎ እና ሶስተኛው ደግሞ ቡና ማለት ነው። ከዛን ውህዱን ለማዘጋጀት ስንመጥን እዚህ ጋር እንደምታዩት 2 ማንኪያ እርጎ አረግበታለሁ። እርጎ በባህሪው ዲፕሊ ሞይስቸራይዝ ያደርግልናል ቆዳችንን፣ የሞቱ የቆዳ ሴሎቻችንን የማስወገድ ባህሪ አለው። በተጨማሪም ፊታችንን ያጠራልናል ማለት ነው። ከዛን 1 ማንኪያ ማር እናረግበታለን ማለት ነው። እዩት፣ ኦርጋኒክ ነው፣ በጣም ወፍራም ነው። ወደዛኛው ሳህን ስገለብጥ ውህዱን ወደማዘጋጅበት ስገለብጥ ራሱ በጣም እያስቸገረኝ ነበርና በባህሪው ማር አንቲባክቴሪያል ስለሆነ በቀላሉ የሞቱ የቆዳ ሴሎቻችን እንዲወገዱልን ያደርጋል ማለት ነው። በሶስተኛ ደረጃ 1 ማንኪያ ቡና፣ የተፈጨ ቡና እናረጋለን እና የቡና ጥቅም ደግሞ ዋነኛው በፀሐይ የተቃጠለ ቆዳን የመመለስ ባህሪ አለው ማለት ነው። እንደምታዩት እዚህ ጋር እናቀላቅለዋለን በደንብ አድርገን እንዲዋሃድ እናደርጋለን ማለት ነው። እንዲህ እንደምታዩት አድርገን ጨርሰናል። ከዛ ይህንን ውህድ አፕላይ ማድረግ ነው። በቃ ፊታችንን እንቀባዋለን ማለት ነውና እና 1 ለ2 ደቂቃ ያህል ቢያንስ ለ2 ደቂቃ ያህል ፊታችን ላይ እንዲየቀባ ነው በደንብ ማሳጅ እናረጋለን። በደንብ አድርገን ማሳጅ እናረጋለን። ፊታችሁን ብቻ ሳይሆን አንገታችሁንም ጭምር ማጅራታችሁንም አንድ ላይ በማድረግ በደንብ ታሽታላችሁ ማለት ነው። በደንብ አድርጋችሁ ታሽታላችሁ። ከዛን ከ10 እስከ 15 ደቂቃ ያህል ታውታላችሁ። ያው ሌላ ስራ ትሰሩበታላችሁ በዛች ደቂቃችሁ፣ ታርፋላችሁ። ሽር ጉድ የምትሉ ካላችሁ ትሉበታላችሁ። ብቻ ለ15 ደቂቃ ያህል ከተዋችሁት በኋላ ትታጠቡታላችሁ ማለት ነውና ከዛ በኋላ ሞይስቸራይዝ ማድረግም ትችላላችሁ። በሌላ